ታዲያ አንድ ቀን ቤት ውስጥ ቁጭ ብለው ሳለ እማ ርቦኛል አላት። እቺ እናት ትደነግጥና ቤት ውስጥ የሚበላ ነገር ካለ ብላ መፈለግ ትጀምራለች። ግን ምንም አላገኘችም። ወዲያው የሚበላ ነገር ካለ ብላ ከጎረቤት መፈለግ ልትጀምር ትወጣለች። ሄድኩ፣ አንድ በር ሁለት በር አንኳኳው፣ መልስ የሚሰጥ አልነበረም። ሶስተኛው በር ሄጄ አንኳክቼ ቤት ገና ከመቀመጤ የቦምብ ድምጽ ተሰማ ትላለች። ዩሱፍ ትዛለኝ፣ ዘግቼበት የመጣሁት በር ትዛለኝ፣ ልጄ ስሙ አቃጨለብኝ ትላለች። ሮጥኩ፣ ያለ የሌለ ኃይሌን በሙሉ ተጠቅሜ ሮጥኩ። ስደርስ ግን ምንም ነገር አልነበረም። ነገሮች ተቀያይረው ነበር። ዩሱፍን አይታችሁታል? ትንሽዬ የሚያምር ባለፍሪዛም ጸጉር ልጅ ትንሽ አይታችሁታል? መልስ የሚሰጥ ግን አልነበረም። ልጄን አይታችኋል ወይ? ጮህኩኝ፣ አልሰሙኝም ትላለች። ከዛም በአምቡላንስ ጭነው ወደ ሆስፒታል ወሰዱኝ። ሆስፒታል ስደርስ ያኔ ማረፊያ የልቤ መርጊያ የሆነው ዩሱፍ አዋራ ፊቱ ላይ ተጣብቆ በደም ተጨማልቆ የነበረው መልኩ ጠፍቶ ሆስፒታል አልጋ ላይ ሞቶ አገኘሁት ትላለች። ከመሞቱ በላይ ያመማት በባዶ ሆዱ ጌታውን መገናኘቱ ነበር። ሞት እኮ አንድ ነገር ነበር። ልጅን ማጣት እኮ አንድ ነገር ነበር። ለልጅ ግን ምግብን አለመስጠት አለመቻል ያማል ትላለች። ረሃብ መጥፎ ነገር ነው ወንድሞቻችን። ከምቱ ከስብራቱ በላይ ረሃባቸው ነው ያሳመመን።